ጉዞ ወደ ሐረር። ሐረር 368 ጎዳናዎቿን ወደ 1 ካሬ ኪሎ ሜትር ብቻ በመጨመሯ ከመካ ከመዲናና ከኢየሩሳሌም ቀጥሎ አራተኛዋ ቅድስት ከተማ እንደሆነች ይታመናል። በተመሸገችው ከተማ ውስጥ ያሉት 82 መስጊዶችና 102 መቅደሶች በዓለም ላይ ትልቁን የመስጊድ ክምችት ፈጥረዋል። የሙስሊሙ ምሁራንና የንግድ ማዕከል በመሆኗ የምትታወቀው ሐረር በአንድ ወቅት የራሷ ገንዘብ አውጥታለች። የከተማዋ ሕያው ገበያዎችና ልዩ የሆኑ የከተማ ቤቶች ሐረር በአፍሪካ ቀንድ ውስጥ በጣም አስፈላጊ የንግድ ማዕከል ሆና በሰራችበት ጊዜ ብዙ ምዕተ ዓመታት ቅርጾች ሲሆኑ ሶማሌ የባህር ዳርቻ ወደቦችን ከኢትዮጵያ ውስጥ ክፍል ጋር ያገናኛሉ። ሐረር ጀጎል በ2006 የዩኔስኮ የዓለም ቅርስ ሆና ተመዝግባለች። በ2002 የዩኔስኮ የሰላም ሽልማት የሰጣት ሐረር በእግር ለመቃኘት አስደሳችና እንግዳ ተቀባይ ከተማ ነች። ዩኔስኮም የሐረርን ልዩ የከተማ ቤቶች ልዩ የውስጥ ዲዛይናቸውን በመጠቀም የባህል ቅርጿን እጅግ አስደናቂ ገጽታ አድርጎ ይመለከታቸዋል። በባህላዊ የተቀረጹ የእንጨት በር በኩል የገቡት ቤቶች ከተለያዩ የቤት ዕቃዎች የተንጠለጠሉ ሳሎን ላይ ተከፋፈሉ የውስጥ ክፍል አላቸው። የሸርፍ ሐረር ከተማ ሙዚየምን አፄ ኃይለ ሥላሴ የልጅነት ጊዜያቸውን አብዛኛውን ያሳለፉበት ሰፊ በረንዳ ባለው ባለ 2 ፎቅ መኖሪያ ቤት ውስጥ የሚገኝ ሲሆን እጅግ በጣም ጥሩ የግል የጥንት እስላማዊ የእጅ ጽሑፎች ስብስብ፣ በ18ኛው ክፍለ ዘመን የተቀረጹ የሐረር ሳንቲሞች፣ ባህላዊ የሐረር አልባሳት፣ የሙዚቃ መሳሪያና የቤት ውስጥ ቅርሶችን ያስተናግዳሉ። የአርተር ራምቦ ሙዚየም የሚገኘው በ19ኛው ክፍለ ዘመን መጨረሻ ላይ ስሙ ገጣሚ የሆነው ገጣሚ ነጋዴ ይኖርበት በነበረው ውብ በሆነው የፍሪስኮ ጣራ ቤት ውስጥ ነው። አሁን ለገጣሚው የተዘጋጁ ማሳያዎችና በ19ኛው ክፍለ ዘመን መጨረሻ በ20ኛው ክፍለ ዘመን መጀመሪያ ላይ የተነሱ የከተማዋ ፎቶግራፎችን የያዘ ሙዚየም ሆኖ ያገለግላል። በሐረር ጀጎል ዙሪያ ግድግዳዎችን የገነባው የ16ኛው ክፍለ ዘመን ገዢ የነበረው የአሚር ኑር አዋጅ በአሮጌው ከተማ ዙሪያ ከተከተሉት 138 መቅደሶች ውስጥ በጣም አስፈላጊው ነው። ሐረር ከአዲስ አበባ በስተ ምስራቅ 510 ኪሎ ሜትር ርቀት ላይ በአዳማና በአዋሽ ብሔራዊ ፓርክ በኩል በሚያልፈው መንገድ ላይ ትገኛለች። ወደ ሐረር የሚወስደው ዋና የአየር በር ድሬዳዋ ሲሆን በሰሜን ምዕራብ በኩል በመንገድ 52 ኪሎ ሜትር ርቀት ላይ ትገኛለች። የኢትዮጵያ አየር መንገድ በየቀኑ በአዲስ አበባና በድሬዳዋ መካከል በረራ ያደርጋል። እዚያም ወደ ሐረር በሚወስደው መንገድ ላይ ታክሲዎች አውሮፕላን ማረፊያው ላይ ይገኛሉ። ሌላኛው የአየር በር ሶማሌ ክልል ዋና ከተማ ጅግጅጋ ሐረር በስተ ምስራቅ 100 ኪሎ ሜትር ርቀት ላይ የምትገኝ ሲሆን በየቀኑ በኢትዮጵያ አየር መንገድ በረራዎች ከአዲስ አበባ ጋር ትገናኛለች። ለዛሬ የሐረር ጉብኝታችን ይሄንን ይመስል ነበረ። ከኛ ጋር ስለቆያችሁ እናመሰግናለን። ቸር ሰንብቱ።